የአዲስ አበባ እምብርት በሆነችው ካሳንቺስ በኢትዮጵያ ብር ብቻ ተዋውላችሁ የምትገዟቸው ባለ 1፣ ባለ 2፣ ባለ 3፣ ባለ 4 ዘመናዊ የመኖሪያ አፓርትመንቶችን ከአያት ሪል ስቴት። ሰላም እንዴት ናችሁ? ፍቃድ እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ አማካሪ ነኝ። ክቡራን አድማጮች፣ ክቡራን ተመልካቾች ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን እጅግ በጣም ቆንጆ መረጃ ማግኘት ትችላላችሁ ማለት ነው። ዛሬ መረጃ ልሰጣችሁ ያሰብኩት ግንባታቸው እየተገነቡ ያሉ በኢትዮጵያ ብር ብቻ ተዋውላችሁ የምትገዟቸው እጅግ በጣም ቆንጆ የአማራጮች የተዘጋጁለት ኮምፓውንድ አፓርትመንቶችን መሀል ከተማ ላይ ያሉ አፓርትመንቶችን መረጃ ለመስጠት ነው እዚህ የተገኘሁት ማለት ነው። የግንባታ ሂደታቸው ግንባታቸው እየተገነቡ ያሉ ወሳኝ ቦታ ላይ ያለ ቀስ እያላችሁ ሳትቻኮሉ የምትከፍሏቸው አፓርትመንቶች ናቸው። ባለ 1 መኝታ 55 60 ካሬ፣ ባለ 2 መኝታ 80 ካሬ፣ ባለ 3 95 105 115 ካሬ ስፋት ያላቸው ናቸው። ባለ 4 ደግሞ 140 እና 160 ካሬ ስፋት ያላቸው ናቸው። በጣም ቆንጆ ነው። ሎኬሽናቸው እጅግ በጣም ቆንጆ ነው። ካሳንቺስ ግቢ ገብርኤል አጠገብ የሚገኝ 226,000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ናቸው የሚሆኑት ማለት ነው። ዘመናዊ የህዝብ ፕላዛ ያለው፣ አረንጓዴ ስፍራዎች፣ የብስክሌት ከዛ በተጨማሪ መሰብሰቢያ አዳራሾች ያሉት፣ ኬጂ ትምህርት ቤቶች ያሉት እጅግ በጣም ቆንጆና ወሳኝ ቦታ ላይ የሚገኝ ነው። በጣም ብዙ ሰው ፓርቲስፔት እያደረገ ነው የሚገኘው። ስለ እውነት ያዋጣችኋል ማለት ነው። እዚህ ሳይት ላይ 15% ነው የምትከፍሉት ቅድመ ክፍያ፣ ቀሪውን ቀስ እያላችሁ ነው የምትከፍሉት። ምክንያቱም ኮንስትራክሽን ቤዝድ ፔመንት ሞዳሊቲ ነው ያለው። ቀስ እያላችሁ ግንባታውን እያያችሁ ነው የምትከፍሉት። እጅግ በጣም ያዋጣችኋል ማለት ነው። እዚህ ሳይት ላይ እንግዲህ በጣም ብዙ ነገሮችን ያካተተ ነው የሚሆነው ማለት ነው። ከ12,000 በላይ መኪኖችን ማቆም የሚችል ቤዝመንቶች ይኖሩታል ማለት ነው። የውስጥ ለውስጥ ግሪን ኤሪያዎች ይኖሩታል። በጣም ስፓሽስ ነው። በጣም ቆንጆ ነው። መልሳችሁ ብትሸጡት ብታከራዩት ብትኖሩበትም በጣም ቆንጆ ነው። በጣም ፕሮሚሲንግ የሆነ ኤሪያ ነው ማለት ነው። ፎር ዘ ፊቸር በጣም የለማ ሰፈር ሆኗል። ያዋጣችኋል ማለት ነው። እንደ ለምሳሌ እንደ ካፒታል አፕሪሺዬሽን ሆናችሁ ብትገዙት፣ ለምሳሌ አቆይታችሁ ለመሸጥ ሪሴል ለማድረግ በጣም ያዋጣል። ትርፉ እጥፍ ድርብ ነው የሚሆነው። ምክንያቱም ቆንጆ ሎኬሽን ላይ ስለሚገኝ ማለት ነው። ቆንጆ ኢነር ሲቲ ላይ ስለሆነ ያለው ሳይቱ ማለት ነው። ከዛ በተጨማሪ ሪተርኑን ኢንቨስትመንቱ ብታከራዩት በጣም ቆንጆ የሆነ የገቢ ምንጭ ይኖረዋል ማለት ነው። ዓለም አቀፍ ድርጅቶች፣ የባንኮች ዋና መስሪያ ቤት የሚገኝበት አካባቢ ነው። ትልልቅ ኤንጂኦዎች የሚገኙበት አካባቢ ነው። ዓለም አቀፍ ትምህርት ቤቶች፣ ዓለም አቀፍ ሆስፒታሎች የሚገኙበት ነው። ዲፕሎማቶች፣ በጣም ብዙ ቆንጆ ነገሮች ስላሉት ብታከራዩትም ቆንጆ የሆነ የገቢ ምንጭ ይኖረዋል ማለት ነው። እንደ ኢንድ ዩዘር ሁናችሁም ብትገዙት እጅግ በጣም ወሳኝ ነው። ደንበኛው ለመኖር የሚፈልጋቸው ነገሮች በቅርብ ርቀት ስላሉ ማለት ነው። ስለዚህ በጣም ቆንጆ ነው የሚሆነው ማለት ነው። ትወዱታላችሁ። በጣም ያዋጣችኋል። ዋጋችንን ስንመለከት ዋጋችን እንደየፍሎራቸው ነው የተቀመጠው። እስከ 10ኛ ፎቅ ከ11 እስከ 18 ከ19 እስከ 25 ከ26 እስከ መጨረሻ ፍሎር እያለ ፍሎራቸውን መሰረት ያደረገ የዋጋ ዝርዝር ነው ያላቸው ማለት ነው። ለምሳሌ በሰሚ ፊኒሽድ ያለውን የዋጋ ዝርዝር ስንመለከት እስከ 10ኛ ፎቅ ያለው የአንድ ካሬ ዋጋ እንግዲህ 146,489 ብር ነው የሚሆነው። ከ11ኛ እስከ 19ኛ ፎቅ ያለው ወደ 120 ሺህ ብር ገደማ ነው። ከዛ በተጨማሪ ደግሞ 19ኛ እስከ 25ኛ ፎቅ ያለው 106,700 ብር ነው የሚሆነው። መጨረሻ ፎቅ አካባቢ ደግሞ 89,815 ብር ነው በካሬ። ደንበኛው በፈለገው ፍሎር መግዛት የሚችልበት አማራጭ አለ። ለምሳሌ 19ኛ ፎቅ ያለውን ባለ 1 መኝታ 55 ካሬውን ስንመለከት በሰሚ ፊኒሽድ በካሬ 106,700 ብር ነው። ጠቅላላ ዋጋው 5.8 ነው የሚሆነው ማለት ነው። ቅድመ ክፍያ 15% ነው። ወደ 874,000 ብር ገደማ ይሆናል ማለት ነው። ዋጋቸው እንደየፍሎራቸው ነው የሚሆነው። እንደሚገኙበት የወለል አማራጭ ዋጋቸው የተዘጋጀ ነው የሚሆነው ማለት ነው። በጣም ብዙ ደንበኞች ፓርቲስፔት እያደረጉ ነው የሚገኘው። ምክንያቱም አከፋፈሉም በጣም ቆንጆ ነው። ግንባታው በደንብ እየተገነባ ነው የሚገኘው። ከዛ በተጨማሪ ደግሞ ቆንጆ የሚባል ሎኬሽን ላይ ስለሚገኝ
ፎር ዘ ፊቸር በጣም ያዋጣል ማለት ነው። ደውላችሁ መረጃ መጠየቅ ሳይት ቢሮ በጉብኝት ከፈለጋችሁ እሸት ቢሮአችን ሲምሲ አካባቢ ነው የሚገኘው። ስልክ ቁጥሮቻችንን አስታውሳችሁ በ0911 27 49 19 እንዲሁም በ0945 28 34 45 ሃሎ ብትሉን በደንብ አድርገን ነው የምናስተናግዳችሁ ማለት ነው። ከዛ በተጨማሪ እስከ ፍጻሜ አብራችሁ ስለቆያችሁ እጅግ እናመሰግናለን።